ገብርኤል ለማርያም ወይ ቤላ ተወልድ ወልደ አብሰራ ገብርኤል ለማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለ ሕዝቡ ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔር ልጆች ደግሞ በአንድነት ይሰበስባቸዋል። የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 52። የፊታችን ግንቦት 17 ቀን 2017 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በገዳማችን በመንበረ መንግሥት ግቢ ቅዱስ ገብርኤል ገዳም ጉባኤ ራማ በሚል የስብከተ ወንጌል አገልግሎት ተዘጋጅቷል። በመሆኑም በኢትዮጵያ ያሉ እንዲሁም በተለያዩ የዓለም ክፍል ውስጥ ያሉ የኦርቶዶክስ ተዋሕዶ ልጆች በያሉበት ሆነው ቃሉን እንዲሰሙ የገዳማችን የመንበረ መንግሥት ግቢ ቅዱስ ገብርኤል ገዳም ሚዲያ ክፍል መንበረ መንግሥት ሚዲያ በተሰኘው ሚዲያችን በዩቲዩብ በቀጥታ መርሃ ግብሩን እናስተላልፋለን። ስለዚህ ሁላችሁም በአካል መምጣት ያልቻላችሁ በወቅቱ ወይም በሰዓቱ በዚህ በተጠቀሰው ሚዲያችን የዕለቱን ቃለ እግዚአብሔር የምናስተላልፍላችሁ ይሆናል። እንዲሁም በመታደስ ላይ የሚገኘው የገዳማችን የሕንፃው እድሳት ጉዳይም ሁሉንም ሕዝበ ክርስቲያን ያሳተፈ እንዲሁም አሁን ፍሬ አፍርቶ ጥሩ ደረጃ ላይ ያለበት ሁኔታ ስላለ እሱንም የደረሰበትን የምናሳያችሁ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ሁላችንንም በሰላም ያድርሰን። ጉባኤ ራማ በአዲስ አበባ ያሉ ሁሉም ክርስቲያኖች ወደ ግቢ ገብርኤል ግንቦት 17 ቀን ይመጣሉ። ሁላችንም በዚሁ በቤተ መቅደሱ እንገናኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ግንቦት 17 ቀን 2017 ዓ.ም ታላቅ መንፈሳዊ ጉባኤ ተዘጋጅቶ ተጠብቆታል።